ሰላም የክርስቶስ ቤተሰቦች የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። በመገቦቱ በቸርነቱ በጠብቆቱ ሳይለየን እስከዚህ ሰዓት ያደረሰን ለልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም እንዳታሳልፉት እዩት፣ ለሁሉም እንዲዳረስልን አድርጉት። ይሄንን ቪዲዮ ኦርቶዶክሳውያን የሆናችሁ ይሄ ዋናና መሰረታዊ ጥያቄ ስለሆነ ልታውቁትና ልትረዱት ይገባችኋል። ኢየሱስ ክርስቶስ በሙስሊሞች ቤት ነብይ እንደሆነ ፍጡር እንደሆነ አድርገው ነው የሚረዱት። ነገር ግን ከመጽሐፍ ቅዱስ ደግሞ እንዲሁ አወጣው ደግሞ የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ያለውን እኔ ሕይወትና መንገድ ነኝ ከኔ በቀር ወደ አብ የሚገባ የለም የሚለውን ጥቅስ ይዘው መንገድ ነኝና ከኔ በቀር ወደ አብ የሚገባ የለም የሚለውን ነገር ይዘው እንዴት አምላክ ወደ አምላክ ይዞ ይገባል የሚለው ነገር ጥያቄ እያስነሳ ነው። መንገድ ነኝ ስላለ ደግሞ ዋናው መንገድ ካለ መዳረሻ ስላለ እሱ መንገድ ነው። ሌላ መዳረሻ ደግሞ አንዳለ መዳረሻው አምላክ ነው፣ የመንገዱ ደግሞ ፍጡር ነው ብለው ሙስሊሙና እህቶችና ወንድሞች ስለሚጠይቁ ነው። ቀጣ ወደ መልሳችን እንሄዳለን። በቅድሚያ ግን ይህን ቪዲዮ ለሁሉም ሊደርስልን ሼር፣ ኮፒ ሊንክ፣ ሪፖስት እንታደርጉልኝ በእግዚአብሔር ስም እጠይቃችኋለሁ። እስቲ ለማስታወስ ያህል ሙስሊም ወንድማችን የጠየቀው ጥያቄ አለ። እስቲ እንስማው። እስቲ አድርጎ ነው ያዳነን። እውነትም መንገድም ህይወትም እኔ ነኝ ከኔ በቀር ወደ አብ የሚያደርስ የለም ብሏል ብሎ ሁሌ ይሰብኩናል። ቃሉን በትክክል ቢገባቸው ኖሮ ነብይ መሆኑ ነበር የሚረዱት። ምክንያቱም በኔ በኩል ካልሆነ በቀር ወደ ማን መድረስ አይቻልም ማለት እሱ አምላክ ከሆነ እሱ ጌታ ከሆነ በሱ በኩል ወደ ሌላ መድረስ ለምን አስፈለገ? የምንመለከተው ኢየሱስ ክርስቶስ መንገድ ነኝ ማለቱ አምላክነቱን ይክዳል ወይ ነብይ ያስብለዋል ወይ ነው። ብዙዎች ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ በመጥቀስ መንገድ ካለ መዳረሻ አለ፣ ስለዚህ ኢየሱስ ደግሞ መዳረሻ ወደ ሆነው አምላክ የሚወስድ ነብይ እንጂ አምላክ አይደለም ይላሉ። ነገር ግን እነሱ ከሚሉት ግን ምንድነው ተቃራኒ ነው። ነብይ ወይስ መንገድ? ነቢያት መንገዱ ይህ ነው ብለው ያመለክታሉ። ኢየሱስ ግን መንገዱ እኔ ነኝ አለ። ነቢያት መንገዱን ወደ መንገድ የሚሰዱ ከሆነ ወይም መንገዱን የሚያመለክቱ ከሆነ ኢየሱስ ክርስቶስ መንገድ ከሆነ ነቢያት ኢየሱስ ክርስቶስን ያመለክታሉ ማለት ነው። ኢየሱስ ክርስቶስ በዚህ ጥቅስ ላይ እኔ መንገድ ነኝ ያለ አንድ ምሳሌ ስለመልስ እንትን ጠይቃችሁ አንድ ሰው ስለ ረሃብ መፍትሄ ቢናገር ወይም ተጠይቆ ቢመልስ ምግብ ብሉ ካለ መመሪያ ሰጭ ወይም መፍትሄ ሰጭ ነው የሚሆነው አይደለም? መፍትሄ ሰጭ ነው የሚሆነው። ምግቡ እኔ ነኝ ካለ ግን እሱ ራሱ መፍትሄ ነው ወይም እሱ ራሱ የህይወት ምንድነው ምንጭ ነው። ኢየሱስ መንገዱ እኔ ነኝ በማለቱ የድህነት ባለቤት መሆኑንም አረጋግጦልናል። በሁለተኛ ጊዜ ወደ አብ የሚመጣ የለም ማለት ምን ማለቱ ነው? አምላክ ወደ ሌላ አምላክ ይወስዳል ወይ ለሚለው ጥያቄው መልሱ መለኮታዊ አንድነት ነው። መጽሐፍ ቅዱስ እኔና አብ አንድ ነን